የጌታ ጸጋና ሰላም ይብዛላችሁ። ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ። በአንድ ቴሌቪዥን የሆነ ቦታ ላይ እያየሁ ትልቅ ካንቫስ ላይ ትልቅ የሸራ የተወጠረ ሸራ ላይ ሰዓሊው በእጁ ቀለም እየነከረ በተን እያደረገ ይበትናል። ዝም ብሎ ሸራው ላይ ነው የሚበትነው። በእጁ ሸራው ላይ በተን ያደርጋልና አልገባኝም። ለኔ አልገባኝም። በኋላ ግን እየበተነ የተለያዩ ከለሮችን እያስገባ እየበተነ ሲሄድ በቀኑ መጨረሻ ላይ ወንዝ፣ ዛፎች፣ ተራራዎችን ማየት ጀመርኩኝና ዋው ምናምን አልኩ። በጣም ተገረምኩ። ምን ማለት ነው? በሰዓሊው ልቦና ውስጥ ኦልሬዲ ስዕሉ አለ። ለኔ እንዲህ በተን የሚያደርግ የሚመስለኝ ነገር በሙሉ ለካ ሰዓሊ ውስጥ ያለቀና የተደመደመን ጉዳይ ነው እየበተነ ያለው። ዛሬም በእድሜና በህይወት ዘመናችን የሰራዊቱ አምላክ ቅዱስ እግዚአብሔር እዚህና እዛ ስንባረር፣ እዚህና እዛ ህይወታችን ሲላጋ፣ አንዱ ጋር ሲያተረማምሰን ስናይ ሰዓሊው ጌታ ህይወታችንን ታሪክ ሰርቶ ጨርሷል። ምናልባት ዛሬ እያመለክ ጌታን እየወደድክ ከፈቃዱ ሐሳብ ጋር ታስረህ በቤተክርስቲያን እያገለገልክ ያለ ወንድም እህት ትኖር ይሆን? ብዙ አልረዳም፣ ደግሞም አላውቅም። ግን ማለት እንደዚህ አይነት ሰዎች ካላችሁ መከራችሁ እግዚአብሔር ጨርሶታል። እግዚአብሔር በቃ የሚልበት ዘመን አለው። ግን በትዕግስት እሱን ማምለክ ይሆንልን። በዮሐንስ ወንጌል ምዕራፍ 11 ላይ መጽሐፍ ቅዱስ ሲናገር ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ይላል። ማርያምም ጌታን ሽቱ የቀባች እግሩን በፀጉሯ ያበሰች ነበረች ብሎ ነው የሚናገረው። ጌታን እግሩን ሽቶ የቀባች በፀጉሯ ያበሰች። በአምልኮ ከተባለ ማርያምን የሚያክላት ሰው የለም። እንደዛ እያመለከች ግን ከችግር ጋር አብራ ነበረች። እንደዛ እያመለከች ግን ቤቷ ግን ችግር ነበር። ምንድነው? ወንድሟ በማይድን ህመም በማይድን በሽታ ታሞ ነበር ብሎ መጽሐፋችን በግልጽ ይነግረናል። ታዲያ እንዲህ ላለ ሰው ህመም ነው የሚገባው? እንዲህ ጌታን ለሚያመልክ እሷ ብቻ አይደለችም፣ ወንድሟም አልዓዛር የወደው የነበረ የሚል ትእዛዝ ከፊት ሐሳብ ስላለ አልዓዛር ይወደዋል፣ ማርያም ትወደዋለች፣ እንደገና ማርታ ትወደዋለች። ቤታቸው ኢየሱስ በጣም ይወደዳል። ኢየሱስ ቤት ውስጥ እየተወደደ ጌታ በቤታቸው የከበረ ነገር ግን ችግር ሊኖር ይችላል። ይኸው መጽሐፍ የሚነግረን እሱን ነው። ችግር የለም አይለንም። ነገር ግን ለችግሮቻችን መፍትሄ ሁሉ ከሱ ዘንድ ደግሞ አለ እላለሁ። ታዲያ የሚያስገርመው ግን በዚህ ጊዜና በዚህ ወቅት የድረሱልኝ ጥሪ በቁጥር 3 ላይ ለጌታ መልእክት ይደርሳል። በዘመናችን ቋንቋ ኤስኤምኤስ ማለት መልእክት ላኩበት። ኢየሱስ ግን 2 ቀን ሳይመጣ ቆየ ይላል። እጅግ አሳዛኝ ነው። የሚወደው ታሟል ተብሎ ተነግሮት ኢየሱስ ዘገየ። ምናልባት ዛሬ የዘገየባችሁ ነገር ይኖር ይሆን አላውቅም። እናንተ ጠይቃችሁ፣ እናንተ ተናግራችሁ የዘገየ ነገር ይኖር ይሆን? የኛ ፎርሙላ ከጸለይን ካመለክን ጌታን ከፈለግን በህይወት ምን ነገር አይሆንም ነው። አምልኮ ካለ፣ ጸሎት ካለ፣ የእግዚአብሔር ቃል ንባብ ካለ ህመም፣ በሽታ፣ ሞት እኛ ቤት አይገባም ብለን አናስብ። እሱ የኛ ፎርሙላ ነው። እምነት ብለን የምናስበውም እሱን ነው። መጽሐፍ ግን ሲናገር እምነት የእግዚአብሔርን ሐሳብ በጸጥታና በመታመን መጠበቅ ነው። ምንም ይሁን ውጤቱ፣ ምንም ይሁን ምን እጠብቃለሁ ካላችሁኝ ጠብቄያለሁ፣ እየጠበቅኩም ነው። ምንም ይሁን ምን በማለዳ ዝማሬያችንን፣ በማለዳ ጸሎታችንን፣ በማለዳ እሱን ፊቱ መፈለጋችንን ልናቆም አይገባም። ምናልባት ዛሬ ለአንተ ነገሩ በጣም እያስፈለገ ለጎረቤት ተሰጥቶ ይሆን? አንተ ጉዳዩ ላይ በጣም እየጸለይክ እያነባህ የጮክ ያን ጉዳይ አንስቶ ለጓደኛ ሰጥቶብህ ይሆን? አላውቅም። የሰራዊቱ አምላክ እሱ ትክክል ነው። ሲሰጥ ትክክል ነው፣ ሲነሳም ትክክል ነው። ዛሬ ወደ ጌታ መልእክት ልከህ አልመጣ ይሆን? ጮኸህ አልመጣልህ ይሆን? ችግሬ ይሄ ነው ብለህ አሳይተው አልደረሰልህ ይሆን? መልእክት ልከህ በጸሎት ስፍራ ላይ አንብተህ አልቅሰህ ጌታን ፊት ፈልገህ አልመለሰልህ ይሆን? እሱ ትክክል ነው። እሱ ልክ ነው። ለነገሩ መተው ያሳዝናል፣ ስትተው ያሳዝናል፣ ስትረሳ ያሳዝናል፣ ነግሌክት ስትደረግ ያሳዝናል። የሚገርመው ግን እየተተውክ እየተረሳህ ጌታ ይወድሃል ብትባል የቱ ጋር ነው መውደዱ ልትል ትችል ይሆናል። ያልሰጠህን ነገር በሙሉ ያልሰጠህ ልክ ሸራው ላይ ያ ሰውዬ ካንቫሱ ላይ ሸራው ላይ ስዕሎቹ ላይ በተን አድርጎ ቀለም እንዳስዋበ ጌታ እየሰራህ ነው ያለው። የተበጀህ ስለሆነ ያለኸው ማምለክን ቀጥል፣ መዘመርህን ቀጥል። በባዶ ሁኔታ ውስጥ ሆነ
በማይመች ሁኔታ ውስጥ የሰራዊቱን ቅዱስ እግዚአብሔር ማምለክ ይሆንልን። ተባረኩ።